የኔ ልጅ ሊዱ በቪዲዮ ግቢ በቪዲዮ ሰላም ዩቲዩብ ቤተሰብ ተወደስ Let him cook. ተወደስ አንድ ቆፋዩ በውሳህል የሌለበት ውጭ ሆና ትፈክራለች። ቅኔ ነው ጎጆ ሰላም ዩቲዩብ ቤተሰብ እንዴት ናችሁ? እኔ ደህና ነኝ። ዛሬ ጽድት ባሉ ቪዲዮዎችን ተከስተናል። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ የፈረስ ጋር ሱስ አመልኩ አይለቀም። ኧረ እባክህ ይቆይልኝ፣ ጅራፉ እንኳን ይቆይልኝ። አመልኩ እንዲህ ነው በቃ አይለቅም እኮ በሄድክበት በቃ ጭራሽ ከነ ጅራፉ መጣ። የሰው አልበቃ ብላችሁ ደግሞ ከእንስሳ ጀመራችሁ። ትምህርት ለመስጠት ነው የምትሞክረው ነገር ማለት ሰው አደንዳና ሰው የታጣበት ሀገር አይደለም። አንተ ራሱ ከእንስሳው የባስክ ነው። ነውራም በአለጌ የኔ ልጅ ሊዱ በቪዲዮ ግቢ በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም የሚኖር የትክክለኛ የሹፌሮች ህይወት እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ያሲኑት ላይ ያለበት ተራራ ጨለማን ይደፍራ ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን አባቱን መርዶ በድንገት ሲሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምፅሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ። የምር ሹፌሮች የሚያሳልፉት ነገር በጣም ከባድ ነው እኮ ማለት ህይወት ለመምራት የራሳቸው የተሻለ ህይወት ለቤተሰቦቻቸው ለመስጠት የሚያደርጉት እስከ ህይወት መስዋዕትነት የሚከፍሉት ሹፌሮች ክብር ይገባቸዋል። ዘበን በጣም ክብር ይገባቸዋል። እህቴ ውጪ እንዲህ ያለ ቦታሽ ተገኘሽ።
ቦታሽ አይደለም እኮ አሁን ይሄ ተሳስተሻል። ባንቀላቅልሽ ቦታችን እያወቀ ነው ምንድነው? ባንቀላቅልሽ ያው የሚያምር ሰርግ ምን ይሰራል? አሁን ይሄ ነገር ምን ይሰራል? ምን ያደርጋል? አንዳንድ ያለ ቦታ መገኘት ውበት የለውም፣ ይጠፋል፣ ያደበዝዘዋል። እና ያለ መገኘት ይሻላል። ምንድነው ማለት ካራባት ነው ወይስ ምንድን ነው? አምባሻ ሪንግ ላይት ነው። ምንድነው ማለት አሁን አምባሻው ምን አደረገች? ግን አያሳዝነችም ጭራሽ ተው ግፋችሁ እዛው በቤታችሁ ተው። እኛን ኃጢአት ውስጥ አታስገቡኝ።